ታውድን እዚህ ዘፈን ላይ እንዳልባይነት ባልፈልጉልኝ ታው እዛ ሄደ ተኝቶ ነበር ተኝቶ እዛ ነው ጉበት ነው ብለው ያሉት ማለት ነው ጉበቱ እንትን ብሏል ምናምን እና ከዘር ነው አለ እና ብቻ ትንሽ ተጋጩ ሁለቱ ማናቸው ተጋጩ ባልና ሚስቶቹ ማለት ነው ነፃነትና የነፃነት ሚስቱ አፋለ ቤቱ ተጋጭተው ደወሉልኝ ለኔ ማለት ነው ሲደውሉኝ እሱ መቀየር አለበት አይነት ነው ወረፋ ያዝ ምናምን ሲባል ምናወራው እኔ አይ ምናወራው ነገር አለ ስመጥቼሽ ከዛ ወረፋውን ይዤ እመጣለሁ ምናወራው ነገር አለ አለኝ ለኔ ማለት ነው ከዛ በቃ መጣ ሲመጣ ግን እኔ የዛኔ ነው ያለቀስኩት በቃ ለምን ኤርፖርት ላይ እኔ አሁን ስልኬ ላይ ነበር ቪዲዮ ቀርጬው ነበር ስቀበለው ሁሉ ጊዜ ሲሸኘው ሸኘዋለሁ ሲመጣም እቀበለዋለሁ ሳየው በቃ በጣም የሚያሳዝን ሆኖ ነው ያገኘሁት በቃ አሁን ቪዲዮ ላይ አንዳንዴ በጣም ደክሞት ማለት ነው የደከመው ሰዓት የሆነ ጠባሳ ፊቱ በጣም ተጠብሶ ከንፈሩ ለምጽ ሆኖ በጣም የሚያሳዝን ሆዱ አብጦ እግሩ አብጦ በጣም በስቃይ ነው የመጣው ተንቀጠቀጥኩ በቃ እኔ ከዛ ወንድሜ ታናሽ ነበር ፊቱ እንዳታለቅሽ ምናም ብሎኝ ተደብቄ መኪና ውስጥ አለቀስኩ መቅረጽ ራሱ አልቻልኩ ከዛ ቤት ሄድን ሁሉም መጡ ጸጉር ቆራጩ መጣ እግሩን እያሸን በበረዶ ምናም በቃ አቢ እና አቢ ነበር አቢ ምግሩና ምናም በቃ ምናም ብለን እዛ ጋር በቃ አወራን ከዛ በኋላ ነው እንትን ማለት አለ ተመልሼ ወደ አሜሪካ ሄድን ማለት ተመልሼ ወደ አሜሪካ ሄድን አልሄድም ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል ለምን ነበር መሄድ ያልፈለገው ፈቃደኛ ኮንሽ ብቻ እሺ ብቻ ደስተኛ አልነበረም በህይወቱ በአሜሪካ ህይወቱ ነው ደስተኛ ያልሆነው ወይስ በትዳሩ ነው ደስተኛ ያልሆነው በትዳሩ ደስተኛ አልነበረም አትረዳውም ነበር እሷ አትረዳውም እናቱ ከዚህ ነገር ታቀበላለች እሷ ከዛ እንትን ትላለች ያ ነው ህይወቱ በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው የነገር ይለኔ ማለት ነው እና ደስተኛ አልነበረም